ሰላም እንዴት ናችሁ? በእኔ ጋር እግዚአብሔር ይመስገን ሁሉ ሰላም ነው። ዛሬ ደግሞ ሳላበራ ሚካኤል ንግስ ከደን በዚህ በጠራራ ፀሐይ ትላላችሁ፣ ግን በጣም ነው ደስ ያለኝ። ገብቼበት የማላቅበት ቤተክርስቲያን ከምር ሳላበራ ቤተክርስቲያን የመጀመሪያ ስለሆነ በጣም ደስ ነው ያለኝ። ዛሬ ይኸው በዚህ ጠራራ ፀሐይ የሳላበራትን መንገድ እንደዚህ ነው ያልንበት እላችኋለሁ። በጣም ደስ የሚል ንግስ ነበረ። እግዚአብሔር ይመስገን ለዚህ ቀን ስላደረሰን። እንኳን አደረሳችሁ። እናንተም ለሀገራችሁ አብቅቷችሁ በየሀገሩ እየሄዳችሁ ለማንገስ ያብቃችሁ። እዚህ ጋር ደግሞ አባቶች እያስተማሩ ነበር። ትምህርቱ ራሱ እንዴት አባቱ ነበር ባላለቀ የምትሉት ትምህርት ነው። በጣም ነው የተማርነው። እናመሰግናለን። ሁላችሁንም በያላችሁበት ቅዱስ ሚካኤል ይባርካችሁ ብለናል። አሜን በሉ። የትልሰው ምርቃት ነው፣ ግን ለምን እንደሆነ አላውቅም። ዛሬ በቃ የሆነ ደስ ነው ያለኝ ውስጤ። ገብቼበት ስለማላቅ ይሁን ቤተክርስቲያኑ ለምን እንደሆነ አላውቅም፣ ደስ ብሎኛል። ለማንኛውም ዛሬ ውሏችን በቃ ሳላበረት ነው ታዲያ ጣዖት አይደል ተይኝ አይጣል ነው። እናንተም ሀገራችሁ ያብቃችሁና ልባችሁ መሻት ተፈጽሞ ተልጆቻችሁ ተቤተሰቦቻችሁ ጋራ ንግስም ሲመጣ ወደ ዓመትም ሲመጣ ሰብሰብ ብላችሁ ለማክበር ያብቃችሁ። እኛ በዛሬው ቀን በሳላበረት ተገኝተናል። እናንተ ደግሞ ላይክ እና ሰብስክራይብ በማድረግ አበረታቱን። ኮሜንት አድርጉልን። እንደዚህ ተሳሳትነውን ነገር በኮሜንት አስተካክሉ በሉን፣ እኛም እናስተካክላለን። ታዛዥ ነን። እዚህ ጋር ደግሞ እየዞርን ነበረ ታቦት ይዘን ትላላችሁ። እዚህ ጋር ራሱ በጣም ደስ ይል ነበረ። ድምፁ አላስገባሁትም እንጂ እዚህ ጋር እንደዚህ ነው እላችኋለሁ። ውሎ በጣም ደስ ነው የሚለው። ንግስ ምናምን ሲሆን አመት በዓል ሲሆን በቃ ድባቡ በጣም ደስ ይልሻል። የኢትዮጵያ ኑሮ በቃ ሁለቷ ነች ደስ የምትለው። አይ አመት በዓል ብቻ ሲሆን አይደለም፣ ከቤተሰብ ጋር መኖራችንም ራሱ ደስተኛ መሆን አለብን። ስለዚህ አመት በዓልም ሆነ ንግስም ሆነ ሁሉም በቃ ሁሉም ብር ነው፣ ከብር በታይ ነው ትላላችሁ። ከብር በታይ ነው ማለት ሳይሆን ቤተሰብ ነው የሚበልጠው። ብርም ብቻ አናስበልጥ ነው። ይሄ ጋር የአማርኛ ችግር መሀል ላይ ገብቷል ታያለሽ እንጂ ብር ደስታን አይሰጥም። ምንም 100% አንድ ፎቅ ኖረሽ አንድ ልጅ ከሌለሽ ምንም አያረግልሽ። በቃ ብር ደስታ እንደማይሆን 100% እናገራለሁ። መጠቀሚያን ትጠቀሚበታለሽ ያልሽ ድረስ ግን ስለዚህ አስፈላጊ ነው፣ ግን ደስታን አይገዛም። እዚህ ጋር ያው ሽሽ እያልን ነው ያለሽ። እዚህ ጋር ሽሽ ነው እናቴ። ተመስገን ተመስገን ለደጅ ስላበቃኸኝ። ስንት ጊዜ አስባለሁ፣ ግን በቃ ሄጅበት አላቅም። በፈቀደ ቀን እሱ ባለ ቀን ዛሬ ሄጃለሁ። ዊጣው ታዲያ እዚህ ጋር ብታውት ያስለቀልቃል ነው፣ ግን ጣውን የሚሰማው ሰው የለም። ሁሉም ደስታ ላይ ስለሆነ ማንም ልብ አይለው። እዛ አንጣራጣይ በስመ አብ እውነት ሁሉም ሰው እኮ እዚህ ጋር ጣውን ልብ አይለው፣ ግን ደስ አይል። ለይሄው ሁሉ ሰው ለማንገስ ለማክበር በቃ መስመሩ መንገዱ በአጠቃላይ አንጋሽ ነው። ፈጣሪ ደግሞ ቅዱስ ሚካኤል ይባርካ። ይቺ የድሮዋ ቤተክርስቲያን መሰለችኝ፣ አዲሱ አይደለም። እኔ ግን የመጀመሪያ ስለሆነ ማብራራት አልችልም። አዲሱ አሮጌው ብዬ፣ ይሄ ደግሞ መንገዱ ነው። በቃ በዚህ መንገድ ነው የተጓዝ ነው ያለሽ። ጎለዋኖች እንጂ እኮ ቅርብ ነው። ግን መንገዳችሁን አስተካክሉ። ሳላበሩት ባጃጅ ይግባ አንዳንድ ነው በግድ ነው ለዛውም የሚገባው፣ ለዛውም ሰው እንትን አይልም። ስንመለስ ደግሞ ስጋሚያው እየተመለስን ነው ወደ ቤታችን ትላላችሁ። ባጃጅ ግን በቃ እንደዚህ እንደማንኛውም ሀገር ባጃጅ አይገኝም። በጣም አስቸጋሪ ነው መንገዱ እንዲበጅ እንዲሰራ መሆን አለበት። ባጃጅ እንዲገባ በፊት ይገባ ነበር መኪናና ባጃጅ። አሁን ግን ተበላሽቶ ነው ብሎ አይገባም። አንድ ትገባለች በግድ፣ ግን እሷም ያ ሳሞላ ነውና መንገዱ አስቸጋሪ ነው። በጣም አስቸጋሪ ነው። እኛ ግን እንደዚህ እያልን ተወጥተነው በእግራችን ተጓዝ ነው። ይሄን ቡላተኝ
ግን በረከት ነው ያለሽ እሱ ነው። ለማንኛውም ደስ የሚል ቀን ነበረ ያሳለፍነው። እዛ ደግሞ ብዙም እንትን ስለሆነ ችግር የለውም። በቃ መንገዷ በጣም ቅርብ ነው። የጎላዋ ነው የምታስቸግረው። ታዲያ ምን ትደጎላው መሰለኝ ለባጃጁም ሆነ ለመሄናው እንዲገባ ያላስደረገው እንጂ በእኛ ጋር አሪፍ ነው። እዚህ ጋር ደግሞ ሰንበት ተማሪዎቹም ያወረዱ ነው፣ እየዘመሩ ነው። እንደዛ እያልን ዞሮ እዚህ ሰዓት ድረስ እኛ በቃ 10 ሰዓት ምናምን ላይ ነው የተለያየ ነው። ይሄ ሁላችሁ ጎላው መሰለኝ እዛ አፋፍ ስወጪ መሀል ላይ ጎላ አለ። እነኚህ ሞተሮች ራሱ ግማሽ መንገድ ነው የሚሄድ